What is the difference between stay and wait? Stay and wait. I am waiting for you. I am waiting for you. Hey, stay safe. Stay safe. What's going on, family? Welcome to Yada English once again. ሰላም ቤተሰብ ከመን ያትኩም አነ ጽባይ ዝጋህሪ መስከን ሰው ለማ አንተ ደማ stay and wait ዝብላ ቃላት ይዘልኩም መጽንየው ማለት ሰው አይዘን ፈላላይ በደንብ ገርና ክንሪና ብዙህ ኤግዛምፕላት ውን ክንሐንጽና ቅድሜ ግን ለቻናል ዚ ላይክ ሼር ኮሙ ሰብስክራይብ በመግባር ቤተሰብ ኩኑ so let's start. What is the difference between stay and wait? Okay, so stay ማለት ምጽናሕ ማለት ላይ ካብ ዝኾነ ቦታ ካክ በቃ ንውሓት ካክ ክንዱዚ ክሳክንዱዚ ማዓልቲ ካክ ክንዱዚ ክሳክንዱዚ ዕለት ካክ ክንዱዚ ክሳክንዱዚ ሰዓት ምጽናሕ ማለት እዩ wait ማለት ደግሞ እንታይ ማለት እዩ ንለኾነ ነገር ምጽባይ ሰብክ መጸካዲው ለኾነ ነገር ክሳብ ትወሃብ ዲው ምናምን ለኾነ ነገር ክሳብ ዝኸውን ምጽባይ ደግሞ wait ይባሃል ማለት እዩ let me give you some example with wait I am waiting for you. I am waiting for you. ተልና ይጽበይካ እየዘለሁ ይጽበይካ እየዘለሁ ንብለለና ማለት I am waiting for you. ተልና ይጽበይካ እየዘለሁ ንብለለና ማለት as an example I am waiting for my sister to come. I am waiting for my sister to come. sister x sabtመጽ ይጽበይ እየዘለሁ half-text sabtመጽ ይጽበይ እየዘለሁ ማለት ሰው ለሆነ ነገር ክንጥቀም ደረልና ለሆነ ከምዚ ይጽበለሁ ዝኾነ ክሳብ ዝመጸኒ ይጽበለሁ ኣብነት ፓስ ይጽበለሁ መኪና ይጽበለሁ ላይክ ለሆነ ይጽበለሁ ክንውተረልና I am waiting for ኢልና ካው ትጽበይ ነገር ምእታው ብቻ ይተርፈና ማለት እዩ Is that clear? You got it? Good. A second one stay ማለት ታይለኩም ምጽና just kind of long way ንውሓት ንምሕባር ንጥቀመሉ ኢልኩም ሓዝዎ ማለት እዩ ክንዱዚ ጸኒሓ አኮምዚ ክንዱዚ ዓመት ጸኒሓ ክንዱዚ መዓል ጸኒሓ ክንዱዚ ሰዓት ጸኒሓ ምናምን ዝብል ነገር ክናገር ተልና I am stay ኢልና ነቀጽለለና ማለት እዩ For example I am staying home ተለ ኣብ ገዛይ እየ ዝጸንሕ ዘለኹ ንብለለና ማለት እዩ Second example I stayed at home the whole day ተልና ደግሞ እንታይ ማለት እዩ ሙሉ ቀነ ኣብ ገዛእየ ቀንየ ወይ ከዓ ገዛእየ ጸኒሓ ላይክ ምጽናሕ ማለት እዩ ኣብ ገዛእየ ጸኒሓ ንሓደ ሙሉ ሰሙን ወይ ከዓ ሓደ ሙሉ ቀነ ኣብ ገዛእየ ጸኒሓ ክንውትረላ I stayed at home the whole day ኢልና እናገረለና ማለት እዩ እስከ ኻሊ ዳሕና ሁሉ ወይ ከዓ ብዳሕና ጽናሕ ክንውትረላ እንታይ ነው ብዳሕና ጽናሕ ወይ ከዓ ጽቡቕ ጽናሕ kind of ማለት እዩ Stay safe. ተላ ብጽቡቕ ጽናሕ ወይ ከዓ ዳሕና ጽናሕ ንብለለና ማለት እዩ As an example we stay ኣብ ደገ አይተምሲ ክንብል ተረልና እንታይ ነው ኣብ ደገ አይተምሲ ለኾነ ነገር ኮምዚ አይትገር ምናምን ክንብል ተረልና ዶን ኢልና ነቀጽሎ ወዶ just do plus not don't ታይነተልና stay don't stay out late ተልና ኣብ ደገ አይተምሲ ወይም ደግሞ otherwise we can say don't stay up late ተልና ኣብ ደገ አይተምሲ ማለት እዩ ኣብ ደገ አይተምሲ አዘር ኦኬ ስሙ ደግሞ ብዝሓለፈ ምሸት ኣብ ደገ እየ ኣምሲየ በለይ ብዝሓለፈ ምሸት ኣብ ደገ እየ ኣምሲየ ዝሓለፈ ምሸት ክንተረና last night ንለና ማለት ሰው stay ተጠቀምኩም ኣብ ደገ እየ ኣምሲየ ኢልኩም ንገርኒ ማለት እዩ Okay I stayed up late last night ተልና ብዝሓለፈ ምሸት ኣብ ደገ እየ ኣምሲየ ይኾነላ ማለት እዩ እስከ ካሊ ኤግዛምፕል ንወስኽ ብዝሓለፈ ምሸት እናንበብኩ እየ ኣምሲየ እስከ ቦለይ I stayed up late last night reading ንብለለና ማለት እዩ I stayed up late last night reading so ከምዚ ገርና ብዙሓት ኣብነታት ክንሃነጽ ንኽእልና ማለት እዩ so እንታይ ሪና ኣለና the difference between stay and wait ሪና ኣለና ማለት እዩ so ለማዓንቲ ነዚ መስል ነይሩ ካብዚ ምናምን ግልጽ ለይኾነ ነገር ተልዩ ኣብ ኮሜንት ጻሓፍ ለይኹም
ሰው ብኻሊ ቪድዮ ክሳብ ንጋነ ሰሰናይና